እዝ ወታደራዊ ኪነት ቡድን ሊመጡ ነው። እንግዲህ ለመሳቅም ለመቆራጠጥም ያው ደስ እንዳላችሁ ዝግጁ ሁኑ። ለማንኛውም ከዚህ በፊት ቁጥር 1 ቲያትር ቀርቧል። አሁን ቁጥር 2 የአንድነት ከአንድነት ጋር ተያይዞ የአንድነት ቲያትር ይቀርብልናል። ወደ አማራ ፋኖ ሸዋ ጠቅላይ ግዛት እዝ ወይም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ወታደራዊ ባህልና ቱሪዝም ወይም ወታደራዊ ኪነት ቡድን ቲያትር ማቅረብ ትችላላችሁ። መድረኩ ተፈቅዶላችኋል። ሌላ ነገር አይደለም እኮ እሱ ሆነም ያን ጊዜ አረቄ ቤት ተዛንተ ሻይ ቤት ምናምን ሄደን ዞር ብዬ ቃኝቼ ስገባ ምሽት ላይ ሄሮ ሙሉወደ ለኮምተር ላኩልኝ። እኔ አንድነቱ ሞቷል፣ ጭራሽ አይቻልም፣ ማፍረስም አይቻልም ሙሉወደ ሲያወራ ይሆን አዳምጥ ዝም ብለህ አዳምጥ። እስኪ ደገም አድርገው ጆሮን ቆጥረላት ተወለ ነገረኛ አሸብር ላይ ተዋልኩኝ። እዚህ ደገም አድርገው ለመስማው አረባ ስማ አዮ አይ እሱ የነጭን ቀጣቱ ነው ይበዳራክ ዝመታ ታጥፍብኛል። እንዴ መጀመሪያ አንተ ነገር ከነበር ይሄን አረቄ ታው ብዬ ነበር ሲጀምር እንዴ ነው አረቄ አንተ ወይ ነገር ይሁዳ ስራ ሲሰራ አንተ ለምን ወደ ላይ ሪፖርት አላደረክም? ዝም ደት እንዴት ተቀማልካን ቀስ ብዬ በበሩ ላይ እንዴ አጥምጀልህ እሱም ዕቃ ይዟል እያወራ እንዳለ ብቅ ካልቆለው ብድግ እንዲያረገ ፈራሁና እንዴ ጠብቄያለሁ ሲወጣ እያልኩ እያለ እንቅልፍ ይዞ ይሄድት ሞቅ እንዳለኝ አልቀሰቀሰኝ ምን አላለኝ ይኸው ሳይቀሰቅሰኝ በሌላ እንዲተራምዶ ሲሄድ ነው ወን ተባለው እናቴ አዲያይ አሁን የጭቃው ኮቴ ራሱ በሌላ እንጂ ብሎ ተመላልሶብኛል። ሊመታኝ ግን አስቦ ነበር መሰለኝ። ለውን ነገር ተሆነ አንገቱን አንቀን ይዘን አንድነት
መረጃ እኮ ተኛበትም ስትይው ዛሬ እንዴ አንድና ተገኝቷል። አንድነት እኮ እንዳይመጣ አንድነት እንዳይገኝ እኮ ብዙ ባጀት እየተበጀተ ውስጣችን ሰርቆ ገብ እየገባ ብዙ ነገር ሲሰራ ነበር። ደግሞ በመገኘቱ ደስ ሊልሽ ይገባል። አይደለም ጀዳሻ እውነት ነው። ትክክል ነው። እንዴት ነው ታዲያ? የምን ለቅሶ ነው? ምን ያልተሰራ ስራ አለ? ልጅሽ አንድነት እንዳይመጣ ብዙ ነገር ተደርጓል እኮ። አሁን ይልቅ አንድነት እንዲመጣ አንድነት እንዲገኝ ለወጡ ለወረዱ ለደከሙ ለወንድሞቻችን ለልጆቻችን ማመስገን ነው የሚገባው። አይዞሽ ከእንግዲህ ወዲያ የምን ማልቀስ የለም የምን መተከዝ። እንግዲህማ ያንን ጥቁር ልብስ ወደዛ አቃጥላለሁ። በቃ እንግዲህማ ነጭ ልብስ ነው እንደዚህ የምለብሰው። አንድነት ተገኝቶልኝ አላዝንም። ካሁን በኋላ እንደው ቃል ግባልኝ ድጋሚ ጥላይ እኔ ከዚህ በኋላ አንቺን ከጎንሽ ላልለይህ በአባቶቼ ባንዲራ ቃል እገባልሻለሁ። ተመስገን። ይሄን ያሰማህን አምላክ ስንቱ ዋጋ ተከፍሎ ይሄን ያሰማህን አምላክ እሱ ያለ እውነት ነው። ደግሞ ይሄ ነገር እንዲመጣ ብዙ ነገር ዋጋ ተከፍሏል። ልጆቻችንን፣ ወንድሞቻችን፣ አባቶቻችን፣ እናቶቻችን ብዙ መስዋዕት ከፍለዋል። የምን ወደ ኋላ ነው? ለነገሩ ልክ ነህ። የምን ወደ ኋላ? ወደፊት ነው። ከዚህ በኋላ የኋለኛውን ማሰብ ያስፈልጋል። ወደፊት መጓዝ ነው። ወደፊት ነው። አሁን በቃ ወሬ አናርዝም። ነው እንዴት ወደ አንድነት መቶ ምን መቀመጥ አለ? ወደ አባቶቻችን ቤተ መንግስት ተጫወተብን። የኮነሬል ይባል ሰው ሲበሱ ጋር የለም። እኔ እኮ ግራ ግብት የሚለኝ የአማራን ኃያልነት እና አስከፊነት እያወቅሁት እዚያ አጣጭኝ ውስጥ መግባቴ ነው። ከጥቅም እኮ እየተረጥረዋለሁ ወንድም። ዞሮ አሁን ማለት ነው። አሁንም አረፈደም እኮ መፍትሄ አለን። ምንድን ነው መፍትሄው? መፍትሄውማ ለፋኖ እጃችንን መስጠት ነው፣ ወይ ደግሞ እንደምንም ከሀገር የምንወጣበትን መፍትሄ ፈልገን ከሀገር መውጣት ነው ያለብን። ዝም በል ራጃ። ከሀገር ልውጣ? በየትኛው ድንበር እንዳለ ፋኖ ከቦን በየትኛው ልውጣ? ለፋኖስ እጄን ልስጥ ብል በዘር በሃይማኖት በጎሳ በጎጥ ስከፋፍለው ኖሬ በዘር በሃይማኖት ስከፋፍል እናት አባቱ እጄን ብሰጠው አሜን ብሎ የሚቀበል ይመስላል? ቢቸግረኝ እኮ ነው ቢጨንቀኝ እኮ ነው ጓዴ። በጣ እኮ ነው እሱ ተውና ደውልለት ባይሆን ድሮ የምጠረጥረው ነበር። ጫካ በደንብ እያየን ደውልለት ቶሎ በል እንዳያስከብበን ፍራ። ፈሮኔ እባክህ ቶሎ በልና ቶሎ ድረስ። ባለፈው ጨዋታ ትልቁ አርካ ጋር ነው እንዴ? እኛ እኮ ስጋ ቀጠና ውስጥ ያለ ነው። ምንድን ነው የምትለው? ከወዲያ የሚመጣ ኃይል ሊኖር ይችላል። ፈጠን በል እንደምንም ብለን ሀገር የምንወጣበት እንድንወያይ ነው እኮ የምልህ። ፈሮኔ ፈጣን እንደው እኮ እየመጣሁ ነው የሚለው ይሄን ሰውዬ ግን እንደው እንዳያስከብበን ፍራ። እናንተ እስካሁን አላችሁ ፈለኔ አልሰማችሁም? በለታችን ደረስ አልሰማም። ምን ነው አንሄድም እንዴ?
የምንጠብቅ እኮ ነን። ታዲያ ምን ትጠብቃላችሁ? ታዲያ እንሂድ። አልተሳካልኝም እኮ ያ ሁላ ውጣ ውረድ። ኮረንጂ አጃቢስ አጃቢስ ኧረ አንተ ደግሞ ስለ አጃቢ ትላለህ፣ ትጥቂታለህ። መቼ ያዝኩ? እዚህ የተኛበት ነው ትቼ የመጣሁት። በኋላ ሌላ ሰራታ ተከተላል። ኧረ የለም በቃ ኮሎኔል አጃቢ መጣ ቀረ የራስ ጉዳይ። ብሩም ቀርቷል። አሁን ከሀገር የምንወጣበት መላ ፈልግ እንጂ። እሺ ቆይ ወደ ገደለው ንጋ። አዎ እበትናቸዋለሁ፣ አፈርሳቸዋለሁ ያልኩት ነገር ተሳካል ወይስ ይሳካል? በጋር እየሰማህ እንዴት ነው ትበትናቸዋለህ? ምን ትላቸዋለህ እያልኩ የምትጠይቀኝ እንደ ይኸውልህ እዚህ ምድር ላይ ያለ ኃይል እነሱ ሊበትናቸው አይችሉም። ከዚህ በኋላ በቃ ኮሎኔል በተናቸውም አልበተናቸውም ተደራጀም አልተደራጀም የራሱ ገንዘቡን ቀርቷል እያልኩ እኮ ነው። አሁን ከሀገራችን የምንወጣበትን መላ ስጠን እንሂድ፣ ነፍሳችን ትዳር። እናንተ ወንበር ላይ ቁጭ እያላችሁ ነው የምትሉት። እኔ በጫካና በዱሩ ይህን ሁላ ነገር እስከ ዛሬ ስሰራ ምን ሰራችሁና? እኛ ኃላፊነታችንን ተወጥተናል። ጣት መቀሳሰሉ ቆየን። አሁን ከሀገር የምንወጣበትን መላ ፈልግ። አሁን መላ ፈልግና የምትደውልበትም ነገር ካለ ደውልና የሚመጣው ፋኖ ነው፣ ሌላ ነገር አይደለም። ቆይ እስኪ እንዳታስበለኝ ትጫካው። ማታ ደውዬ ነበረ። እሺ ታዲያ ግን አትነባራ፣ ቶሎ ደውል። አዎ የማታው ልጅ እና ሊኮፍተሩን እስኪ ላክልኝ። ምን አለ ኮሎኔል እየቀለድክብን ነው። መቼዎች አደረገን እኮ ትናንሽ ኮፍተር እያልክ ምንድን ነው የምትሰራብን? አይደለም እንዴት ራስህን አውጣ ይለኛል። እኔ እስካሁን ስንት ራሴን ቀይሬ ራሴን አበሰቋቁዬ እኮ እዚህ ጫካ የነበርኩት እኮ ኮሎኔል ብዙ ተውና የምናመልጥበት መንገድ ፈልግ። ይኸውልህ እኛ አያገባንም። ዝም በል ቆይ። ማነው ሊኮፍተር? ማነው ኮሎኔል? አሁን ለአንተ ሊኮፍተር መላክ አይደለም እንደ ፌስታል ሊጥልህ ለምን ላይ ነው? እኛ ራሱ ፈርተን ተደናግጠን የመጣ ነው። ሊኮፍተር የሚላክበት ሰዓት አለፈ። አሁን ራስህን አድን ነው ለስንቱ አገራ ኮሎኔል ነገር ያይቱ ደም እንዳልቀባ ሲጀመር በጥግና የስታቀው ነው ሰርቶ እንደ ፌስታል ተጠቅሞ ከመጣል ውጪ እኛን አትሄንም። ታክሲ እንኳን ኦራል ፓትሮል እንኳን አለ። ግን እስከዛሬ አይዞህ በርታ፣ አይዞህ አንተ ነህ ክንዳችን ሲለኝ አልነበረም ኮሎኔል? እኛ እኮ አንተ የጠበቅን ተምረሃል ያውቃል ብለን ነው። አንተ መላንታ አንተ ተሻለ ኮሎኔል ማነው ሊኮፍተር? ኮሎኔል ዘዴ ያለው ቀሚሶች እያሉና 3 ቀሚሶች ማምለጫችንን ታገር ምንም ይሁን ነፍሴ ትዳር እዛው ልበስ። አረና ተለከለኝ ባት ነው ወንድነትንማ የትም እንደሽን ትከሸናው ቆየ። የትኛውን ክብር ነው? ክብር አናውቅም። ገንዘብ ነው እኛ የሚገዛል። ይኸው ገንዘብ ነው፣ ገንዘቡ ቀርቷል። ልበስ እንውጣ፣ ልበስ ነው። እንዴት በዚህ ልክ ራሴን ላዋርድ ይችላል? ልበስና ከሀገር የምንወጣበት ልንፈልግ ልበስ የሚሰብ አይደለም። ልብስ ገዛንና ለብኪው አንቺ ይሆንሻል። አሸበር አሸብር ነው አይደል? ምን እየሰራህ ነው? እንዴት ቀሚስ ስትል ሰማሁ። እንደው ዝም ብሎ ነው ለጨዋታ ብለን ነው ለጨዋታ ነው። እንዴት ወንድነትህን የሚፈታተን ነገር ታደርጋለህ? ማለት እንዴት ቀሚስ ትለብሳለህ? እሱ ገርሞኛል። ስጨቃጨቃቸው ነበር ታውቃቸዋለህ ለመሆን? ይሄ ነገር አላማረኝም። ዘራበደ እነዛን በተለይ እስኪዋቸው ይሄ እንኳን የኛው ነው። አዎ እንጂ እንደ ዳኛቸው ዳኛቸው ሄዱበት ሲያልፉ ነው እንደው ጤነኛ የማይመስሉኝ ማለት ነው። እንዲህ ያን ሁላ ውጣ ውረድ ሰልቼን እንዴት እንደዚህ ተነሱ ምንድን ናችሁ? እንዲህ አቋማቸው ራሱ ኧረ ተዋቸው ዳኛቸው
አድርጌ ደግሞ እኔን አንተ አጃቢ እኮ ነው። እንዴት እኔን ትልቀኛለህ? አብራራው አማራ ጭራሽ አጃቢ። ታዲያ እኔን ማጅብህ ነፍስህንም ደህንነትን የምጠብቅና የምትሰራውን ልከታተል። ኧረ ደህንነቴን ነው እንጂ ምን እስኪ ቆይ ከአሁን እንስማ። ምን አይተህ ነው? እስኪ መረጃም ማስረጃም አምጣት። ዝም ብለህ አስወንድ እስኪ ያቃጠለች አየው እሱ እልም ያለ ባንዳ እልም ያለ ባንዳ ማስረጃ ባንዳ ነው። ባንዳ ነው። ማስረጃ አለው። እስካሁን አድርጎ ድረሱልን አማራ እንደሆነ ከእንግዲህ በኋላ እንኳን አይደለም ቆርጦን የልበትናቸው የዓለም ጠላት መጥቶ ኢትዮጵያ ላይ ቢርመሰመስ አማራ ላይ ቢርመሰመስ መበተን አይችልም። እንሰላዱ ነው ልቆፍታ የታባው ነው እኔ የሰማኝ አሰማቻ ታጋጋብራነው ግንባሩ ነው ብቻ አንተ ምን ነው ለኛ ማሰማራ ለኛ የሚረስ ጉዱ አንድ ያዳምና ልክ ደግሞ ፈታ ታካካችን ይወስዳል። ቆይ ልድገሙ ተጠንቅቅ ያለው ብላ አሰናይ የወረዳ ምንሻ ቤት ኃላፊ ለነገሩ አንድነት እንዳይመጣ እንደዚህ አይነት ሰርጎ ገቦች እኮ ናቸው እስካሁን ለዚህ ሁሉ መከራና ስቃይ እየዳረጉ። ልክ ነህ። አሁን በዚህ ጊዜ ይሄን ጊዜ ለንኩራባቸው ስንት የሚከፈላችሁ ነው እንዲሁ የአማራን ሕዝብ እንዲህ የምታሰቃዩት? እስኪ ንገሩኝ። በባለፈው በበቅሎ ጎምለል ስናደርጋቸው የነበሩት አይደለም ወይ? እኔ እስከ ዛሬ ከኋላው ስከተል ስልክ ላውራ ይለኛል። እኔ እንዲያወራ እፈልጋለሁ ብቻውን። እንደ አጋጣሚ ሁሌ ስከታተለው ራቅ በል ነዛው ደር ይለኛል። እኔ ደህንነቱን ሁሉ ነበር የጠበቅኩት። ይሄ ነው አጃቢ ማለት እኮ ይሄ ነው። እንግዲህ በኋላ መጠበቅ ብቻ ሳይሆን ሁኔታዎችን መከታተል፣ የምትጠብቀውን አካል እንደዚህ ነው መከታተል ያስፈልጋል። አሁን አማራ ይነግሳል። አማራ ይነግሳል። አሁን አማራ ይነግሳል። አንድ ላይ ነው። አሁን አማራ ይነግሳል። አዎ በሉ ይሄን ብትግና አስፈልግ ነው። እሺ እውነት ለመናገር ከምንም በላይ ከዚህ በፊት የነበሩ ስራዎቻቸውን ብታዩ ያው ያየ ይፈርደዋል፣ ያየ ይመሰክራል ማለት ነው። ወደፊት እንደ አማራ ፋኖ ብሔራዊ ንቅናቄ ተሞክሮ ሊሆን የሚችል በጣም በርካታ ስራዎችን ሰርቶ ሰራዊትና ማህበረሰባችንን ሲያደርጉ የሰራዊታችንና የማህበረሰባችን በማነቃቃት ደረጃ የጀርባ አጥንት